በህይወት ጉዟችን ውስጥ አስቸጋሪ ፈተናዎች፣ ድንገተኛ ውድቀቶችና ከባድ ህመሞች የማይቀርባቸው ዓለም ውስጥ ነው የምንኖረው። ነገር ግን አንዱ ሰው ከውድቀት በኋላ ወዲያውኑ ቆሞ በድል ሲመለስ፣ ሌላው ደግሞ በጭንቀት ውስጥ ተወስኖ ይቀራል። በውድቀት ሰዓት ከውስጣችን የሚነሳው የተፈጥሮ ብርታት፣ ጽናትና ከፈተና የመውጣት ስነ-ልቦናዊ አቅም ከተወለድንበት የዞዲያክ ኮከብ ጋር ጥልቅ ቁርኝነት አለው። በዛሬው ቪዲዮ ከባድ ውድቀቶች ሲገጥሟቸው ፈጽሞ የማይሰበሩና በልዩ የውስጥ ጥንካሬያቸው ራሳቸውን አድሰው የሚነሱትን 6 ኮከቦችን እንመረምራለን። አንደኛ፣ ኤሪስ። የእሳት ተፈጥሮ ባለቤቱ ኤሪስ በሕይወቱ ትልቅ ውድቀት ወይም ከባድ ጥቃት ሲደርስበት እንደ ሌሎች ተስፋ ቆርጦ መቀመጥን ፈጽሞ አያውቅም። የእሱ የውስጥ ጥንካሬ የሚመነጨው ካለው ከፍተኛ የትግል መንፈስና ቆራጥነት ነው። ኤሪስ ፈተና ሲበዛበት ይበልጥ ይጠነክራል። ችግሩን እንደ ጠላት ቆጥሮ ፊት ለፊት በመጋፈጥ ራሱን መልሶ ለመገንባት አዲስ ኃይል ያገኛል። ለሱ ውድቀት ማብቂያ ሳይሆን አዲስ ጦርነት መጀመሪያ ነው። ሁለተኛ፣ ታውረስ። የመሬት ተፈጥሮ ያለው ታውረስ ውጫዊ አካሉ የተረጋጋ ቢመስልም በውስጡ ግን ከብረት የጸና የሰከነ ጽናት አለው። በሕይወቱ ትልቅ የገንዘብ፣ የሥራ ወይም የግል ስብራት ሲገጥመው በችኮላ ሳይሆን በጥልቀት በማሰብና ታግሶ በመጠበቅ ፈተናውን ማለፍ ይችላል። ታውረስ ምንም ያህል ከባድ አውሎ ንፋስ ቢመጣበት እንደ ግዙፍ ዛፍ ስሩን ጠልቆ በመትከል ውድቀቱን በብቃት ይቋቋማል። ጊዜ ቢወስድበትም ከወደቀበት ተነስቶ የቀድሞ ከፍታውን መመለስ የሚችልበት አስደናቂ የአእምሮ ጥንካሬ አለው። ሶስተኛ፣ ስኮርፒዮ። የውሃ ኮከብ የሆነው ስኮርፒዮ በሕይወቱ ትልቅ የክህደት፣ የልብ ስብራትና ከባድ ውድቀቶች ይገጥሙታል። ነገር ግን የሱ ልዩ መገለጫ ከውድቀት በኋላ እንደገና የመወለድ ተፈጥሯዊ ስጦታ መኖሩ ነው። ስኮርፒዮ መከራ ሲጸናበት ወደ ውስጡ በመሸሽ ጥልቅ ስልጠና ለራሱ ይሰጣል። ከዚያም በበለጠ ጥንካሬ፣ ብልህነትና አሸናፊነት ወደ ሕይወት ይመለሳል። ውድቀት ስኮርፒዮን አያጠፋውም፣ ይልቁንም ይበልጥ አደገኛና ጠንካራ ያደርገዋል። አራተኛ፣ ካፕሪኮርን። የካፕሪኮርን የውስጥ ጥንካሬ የሚመነጨው ከማይናወጥ የሥራ ዲሲፕሊንና ጽናት ነው። ሕይወት መሬት ላይ ቢወረውረውም እንኳ እሱ ተስፋ ሳይቆርጥ የተሰበረውን መሰላል እጅ በእጅ በመያዝ መልሶ ይገነባል። ውድቀት ስሜቱን ሊጎዳው ይችላል፣ ነገር ግን ዓላማውን ከቶውንም አያስቀረውም። ካፕሪኮርን በውድቀት ሰዓት ዝም ብሎ በማልቀስ ጊዜ አያጠፋም። ይልቁንም ወደ ሥራ በመመለስ ስኬቱን በድጋሚ ይቆጣጠራል። አምስተኛ፣ አኳሪየስ። የነፋስ ተፈጥሮ ያለው አኳሪየስ አስቸጋሪ ሁኔታ ሲገጥመው በስሜት ከመረበሽ ይልቅ አእምሮን በመጠቀም ችግሩን ከውጭውን ይመለከተዋል። ውድቀቱን እንደ አንድ አዲስ የሕይወት ፈተና ወይም እንቆቅልሽ በመውሰድ መፍትሄ ይሻል። አኳሪየስ ከሰዎች ተለይቶ በማሰላሰልና አዳዲስ ሐሳቦችን በማፍለቅ ከወደቀበት አዙሪት በፈጠራ ብርሃን ወጥቶ ራሱን ማዳን ይችላል። ስድስተኛ፣ ሊዮ። የእሳት ኮከብ የሆነው ሊዮ በውድቀት ሰዓት የሚሰማውን ስሜታዊ ስብራት ለሰዎች በግልጽ አያሳይም። በውስጡ ከፍተኛ ሕመም ቢሰማውም በውጫዊ ማንነቱ ግን ኩራቱን ጠብቆ ቆሞ ይታያል። የሊዮ የውስጥ ጥንካሬ የሚመነጨው ከገዛ ራሱ ላይ ካለው ትልቅ እምነት ነው። እኔ እወድቃለሁ እንጂ አልቀረሁም የሚለው ውስጣዊ መንፈሱ ከማንኛውም ፈተና በላይ ከፍ እንዲልና የቀድሞ ብርሃኑን መልሶ እንዲቀዳጅ ያደርገዋል። በአጠቃላይ ሲታይ ውድቀት የሕይወት ማብቂያ ሳይሆን
የእያንዳንዳችንን ኮከብ እውነተኛ የውስጥ ጥንካሬ የምንፈትሽበት ትልቁ አጋጣሚ ነው። የዛሬው ቪዲዮ ይህንን ይመስል ነበር። የእርሶ ኮከብ በፈተና ሰዓት የሚጠቀመው ጥንካሬ ከየትኛው ጋር ይመሳሰላል? ሐሳባችሁን ታች አስተያየት መስጫው ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። በቀጣይ በሌላ አስደሳች ቪዲዮ እስክንገናኝ ድረስ ሰላም ቆዩ።